ወደምናነሳው ወደ ሆሳዕና ጉዳይ እንሄድ። መልካም። እንግዲህ ቀደም ብዬ በመግቢያችን ላይ እንደተናገርኩት ሆሳዕና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ከ8ቱ የአብይ ጾም እሁዶች አንዱና የመጨረሻው ሳምንት ተብሎ የሚጠራው ከትንሣኤ ቀድሞ የሚገኝ የሕማማት መግቢያ ዋዜማ ነው። የዛሬው ዕለት ሆሳዕና አስቀድሞ ካለው ረቡዕ ጀምሮ የሚታሰብ ታላቅ የቤተ ክርስቲያን የበዓል ቀን ሲሆን በዚሁ ሰንበትና በዋዜማዎቹ ዕለታት የሚዘመረው ጾመ ድጓ፣ ሆሳዕና ባርያም፣ ሆሳዕና ለወልደ ዳዊት፣ ዕለተ ሆሳዕና ሆ አርያ ወዘተ በማለት ሆሳዕና የሚለውን ቃል ቅዱስ ያሬድና ሌሎችም አባቶች በየቦታው እየጠቀሱና እየተዘመረለት በአህያው ውርንጭላ ላይ ተቀምጦ ኢየሩሳሌም የገባበትን ሁኔታ እየተረከ ስለሚዘመር ይህ ሰንበት በጌትነትና በክብር በውዳሴና በቅዳሴ ሆሳዕና ባርያም እየተባለ በሽማግሌዎችና በሕፃናት አንደበት በድንጋዮችም ልሳን ሳይቀር እየተመሰገነ ወደ ቅድስት ሀገር ኢየሩሳሌም በክብር ሲገባ ለተሰጣቸው ለተቀደሰ ሰላሙና ፍቅሩ መታሰቢያ ሆኖ የተሰጠ ነው ይላል። ሆሳዕና ማለት ራሱ ደግሞ ትርጓሜውን ስናነሳ የዕብራይስጥ ቃል ሲሆን ትርጉሙም እባክህ አሁን አድን፣ አሁን ባርከን ማለት ነው። እንግዲህ በሰሙነ ሕማማት ፍትሐትና ጸሎት አስተርእዮ ስለማይፈጸም ጸሎትና ፍትሐት አስተርእዮ የሚደረገው በዛሬው ዕለት ነው። ሌላው ደግሞ በዚህ በሆሳዕና ዕለት በእጃችን ቀለበት ማሰራችን ራሱን የቻለ ምሳሌ አለው። አሁን አንተ ለምሳሌ እንግዲህ ግንባርህ ላይ በዘንባባ የተጌጠ መስቀል አስረሃል። በጣታችንም ላይ ይደረጋል። እሱስ ምንድን ነው? ጌታ ለእመቤታችን የገባላት ቃል ኪዳን ተምሳሌት ነው ይሄኛው። እንግዲህ ጌታ ለአዳም የሰጠው ቃል ኪዳን ማስታወሻም ጭምር ነው። ከልጅ ልጅ ተወልጄ አድንሃለሁ ያለውን ቃል የተስፋ ቃል ለማስታወስም ጭምር ነው የምናደርገው። ሶስተኛው ጌታ ለእስራኤላውያን የሰጣቸው ቃል ኪዳን ተምሳሌት ነው። አራተኛው ጌታ ለአዳም ከሰይጣን ግዛት ነጻ እንዳወጣው ሁሉ እኛንም ከሰይጣን ግዛት ከመከራ ስጋ፣ ከመከራ ነፍስ፣ ከክፋት፣ ከኃጢአት አውጣን፣ ማረን፣ ለንስሐ ሞት አብቃን፣ ከቤትህም አትለየን፣ እንደ ቸርነትህ ይቅር በለን ስንል ለጌታ ዳግም ላናጠፋ ቃል የምንገባበት ምልክት ነው። እንግዲህ በኢትዮጵያና በመላው ዓለም ያሉ ኦርቶዶክሳውያን የዛሬውን ቀን እንግዲህ በተለየ ሁኔታ ነው የሚያከብሩት። ዛሬ በቤተ ክርስቲያን ጸሎቱም ዝማሬውም ስለ ሆሳዕና ነው የሚሆነውና ብዙዎቻችን እንግዲህ ነጭ በነጭ ለብሰን ልባችንን እንደዚሁ አንጽተን ፈጣሪያችንን ባልከው መንገድ እንዲምረን ዳግም ደግሞ ወደ ኃጢአትም ወደ እሱን ወደ ማሳዘንም እንዳንገባ ቃል የምንገባበት ቀን ነው። ሆሳዕና በጣም የተለየ የሰሞነ ሕማማት ዋዜማም ነው። እንግዲህ ነገ ሕማማት ይጀምራል ማለት ነው። እንግዲህ ትንቢቱ በተለይ በፈረስ ስለሚሄዱ ጌታ በአህያ ስለሚሄዱ ተምሳሌትነቱ ምንድን ነው? በፈረስ ለምን አልሄደም የሚለው ነገር ሲነሳ ደግሞ ትንቢትነቱ ምሳሌውን ለመፈጸም ነው። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥ ጻድቅና አዳኝ ነው፣ ትሑት ሆኖም በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል ተብሏል። በአህያ መቀመጡ ትሕትና ለማስተማር የሰላም ዘመን ነው ሲል አህያዎች ትሑታን ናቸው። ረጋ ብለው ነው የሚሄዱት። በቀላሉ ትወጣበታለህ። አህያ ላይ በቀላሉ መውጣት ይቻላል። በቀላሉ ትይዛቸዋለህ፣ እንደፈለክም ታዛቸዋለህ። ለፈለጉን ሁሉ የቅርብ አምላክ ነኝ ሲል በንጽህና በየዋህነት ለሚኖሩ ምእመናን አድሬባቸው እኖራለሁ ሲል የገለጸበት ምሳሌ ነውና ጌታ ወደ ኢየሩሳሌም ሲገባ ደግሞ ዘንባባ መነጠፉ ሚስጥር አለው። የዚህ ሚስጥር ምሳሌው ደግሞ ዘንባባ ደርቆ እንደገና ሕይወት ይዘራል። ሌላው የደረቀ የሚያለመልም አምላክ ለማለት ነው ምሳሌነቱ። የሆሳዕና በዓል የቤተ ክርስቲያን ጌታ ወደ ቤተ መቅደስ ሲገባ ሕዝቡ ጸረበት ወይም ዘንባባ በመያዝ ብሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው እንግዲህ መዝሙረ ዳዊት ላይ የሚገኝ ነው ይሄ በማለት ስለተቀበሉት ይህን በማሰብና በማድረግ ቤተ ክርስቲያናችን ዘንባባ ለሕዝበ ክርስቲያኑ ይታደላል። በቤተ ክርስቲያን በአራቱ ማዕዘናት ይህን በዓል የሚጠቅሱት የቅዱስ ማቴዎስ፣ የቅዱስ ማርቆስ፣ የቅዱስ ሉቃስ፣ የቅዱስ ዮሐንስ ወንጌላት ይነበባሉ። እንግዲህ በየምዕራፎቹ ተጠቅሰዋል። እዚህ ላይ በየምዕራፉ ይሄ እየተባለ ዛሬ ወንጌላቱ ይጠቀሳሉ። የአራቱም ወንጌላውያን ወንጌላቶች ይሄንን ሆሳዕናን የሚመለከተው ክፍል ይነበባል ማለት ነው። ሌላው ደግሞ
ዘንባባ የሰላም ምልክትም ጭምር ነው። የሰላም አምላክ ነህ ለማለትም ጭምር እንደሚደረግ፣ ሌላው ደግሞ ዘንባባ የደስታ መገለጫ ነው። ምርጫ ቦታ ላይ ራሱ ሰርግ አካባቢ አይጠፋም ነበር ድሮ። አዎ እንግዲህ በጥፋት ውሃ ጊዜ በኖህ መርከብ ውስጥ የተሳፈሩ ሰዎች ነበሩ እንደሚታወቀው በመጽሐፍ ቅዱስ። እንግዲህ ያ የጥፋት ውሃ መድረቁን እኮ ዘንባባ ይዛ የመጣች እርግብ ናት አይደለ? መድረቁን የሚያስታውሰችው ዘንባባ እንግዲህ በጣም ብዙ ምሳሌያዊ እና በጣም ታሪካዊ ተክል ነው አይደለም? በዛ ላይ ደግሞ እሳትም አይበላውም። እሳትም አይበላውም። ዘንባባ እሳት አይበላውም። ይህ ደግሞ ተምሳሌትነቱ የሚገለጸው የዘንባባ ተምሳሌትነትን ስንገልጽ ጌታ አንተ ባህሪህ የማይመረመር ነው ሲሉ እንደ ተምሳሌትነት ይጠቀሙበታል። በሆሳዕና ዕለት ከሌሎች እንስሳት ይልቅ ቅድም እንዳልከው ጌታን ለመሸከም በክብር የተሸከመችው አህያ ናት። ጌታን የተሸከመችው አህያ ከዛ በፊት ያላየችውና ያልተደረገላት ክብር ተደርጎላታል። አህያ ከዚህ በፊት ለእኛ እህል ተሸክማ ስትሄድ ሂጂ እያለን በዱላ እንደበድባት ነበር ነውም ደግሞ። ነገር ግን በሆሳዕና ዕለት እንኳን በዱላ ልትደበደብ ቀርቶ ሰዎች በእርሷ ላይ ለተቀመጠው ጌታ ሲሉ ልብሳቸውን ሁሉ ያነጠፉላት በንጣፍ ላይ ተራምዳለች። ኢየሩሳሌም ሲደርስ ከገጹ ብርሃን የተነሳ ከተማዋ ብርሃን ሆነች። ሕዝቡ የሆነውን ሊያዩ ወጡ። ሕፃናት ፀሐይ ስትሰግድለት መላእክት ከበው ሲያመሰግኑ ታይተው በመንፈስ ቅዱስ ተመርተው የሰሌን ዝንጣፊ ይዘው ሆሳዕና ባርያም ሆሳዕና ለወልደ ዳዊት ብሩክ ዘኢመጽእ በስመ እግዚአብሔር እያሉ አመስግነዋል። ሆሳዕና ማለት በልዕልና ጸንቶ የሚኖር መድኃኒት ማለት ነው። ሌላው ደግሞ ቀደም ሲል ስላነሳሽው ስለ አህያዋ ስናነሳ ከግለሰብ ደጅ ላይ ነው ተፈታ የተወሰደችው አህያና ጌታዋ ይፈልጋታል። ይህም ደግሞ የሚፈልጋት ገንዘቡ ስለሆነች ነው። አህያን ያልናቀ አምላክ እኛንም እንዲፈልገን እንደ ተምሳሌትነትም ትነሳለች። ምክንያቱም ቀደም ሲል እንዳልሽው ክብር የላትም ስትሸከም ወይም ደግሞ በጥሩ እንትንም አትነሳም። ነገር ግን ፈጣሪ ለዚህ መርጧታል እና እንግዲህ የዛሬው ቀን የሆሳዕና ቀን በደንብ የሚከበር ነገ ደግሞ የክርስቶስን ሕማማት የክርስቶስን መከራ የምናስብበት ሰሞነ ሕማማት የሚገባበት ዋዜማ ነው። ስለዚህ በጣም ለየት ያለና በተለይ በኦርቶዶክስ እምነት ተከታዮች ዘንድ በመላው ዓለም በኢትዮጵያም ለየት ተብሎ የሚከበር የዕለተ ሰንበት የተከበረ የተመረጠ ዕለተ ሰንበት ነው ማለት ነው። እንግዲህ አድማጮቻችንም በያሉበት እንኳን አደረሳችሁ መባባል ይችላሉ። ዛሬ ያው ከበዓል በፊት ያለ ሌላ በዓል ነው። የመጨረሻው የጾም ሳምንታት የሚጀምሩበት በቀጣዩ ሳምንት ነው የሚጠናቀቀው። ስለዚህ ዛሬ ሳምንት እንግዲህ በዓል ነው። እግዚአብሔር ከፈቀደና የበዓል ፕሮግራሞችን ካዘጋጀን ከአርብ ጀምሮ ለአድማጮቻችን ልዩ ልዩ መሰናዶዎችን ይዘን እንመጣለን እንደ እግዚአብሔር ፈቃድ። ከዛ በተረፈ እንግዲህ እያንዳንዱ የሰሞነ ሕማማት 5ቱም ቀናት ትርጓሜዎች አሉት። የመጀመሪያው ሰኞ ምን ይባላል እያለን ሌሎቹንም መሰናዶዎች ይዘን በጥሩ ሁኔታ ለመገናኘት እግዚአብሔር ይርዳን። መልካም ዕለተ ሰንበት፣ መልካም የሆሳዕና በዓል ለመላው የኦርቶዶክስ እምነት ተከታዮች።